ሰላም ሰላም ወደ ሄለን ቲዩብ ቤተሰቦች እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ቆያችሁ? የእግዚአብሔር ይመስገን በጣም ደህና ነኝ። እንዳዋዋላችን ወይም ደግሞ እንዳስተዳደራችን ክብር ምስጋና ለክርስቶስ ሲሆን ዛሬ ቀለል ያለ ቁርስ አሰራር ላሳያችሁ መጥቻለሁ እና ደግሞ ግብአቶችን ካሜራ መያዝ ስለማይመቸኝ ሁሉንም አዘጋጅቼ ከታትፌ ነው እየመጣሁላችሁ። አዲስ ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። እዚህ ጋር ሽንኩርት፣ ቀይ ሽንኩርት፣ እዚህ ጋር ደግሞ ቀዩ ቃሪያ ወይም ደግሞ እኛ ሀገር ባሮ ምንድን ነው የሚባለው የፈረንጅ ቃሪያ እያለን ነው የምንጠራው አብዛኛውን ጊዜ። ይሄም እንደዛው አረንጓዴ፣ ቢጫ፣ ቀይ ነው ያላችሁ ባላችሁ። ይህን ሁሉ ባታገኙ ቀዩን ሽንኩርት ወይ ቀዩን ቃሪያ ወይም ደግሞ ቀዩን እነዚህን ቃሪያዎች ሽንኩርት ብቻ ከቃሪያ ጋራ መጠቀም ትችላላችሁ። ይሄኛው የሚያቃጥለው ቃሪያ ማለት ነው እና እነዚህን ግብአቶች ተጠቅማችሁ መጠቀም ትችላላችሁ። እና እዚህ ጋር ደግሞ ማጂ በጣም ትንሽዬ ነች። ምናልባት ብዙ መስሎ ከታያችሁ በጣም ትንሽዬ ማጂ ማለት ነው። ይሄ ማጂ በጨው ትክ ነው ያደረኩት። ጨው የምትጠቀሙ ማለት ማጂ የሌላችሁ ጨው መጠቀም ትችላላችሁ። እኔ ሳይበዛ እነዚህ መጠቀም ፈለኩኝና እዚህ ጋር ደግሞ ፓውደር፣ ትንሽዬ ፓውደር እንቁላሉ እንዲነፋልን ማለት ነው። ትንሽዬ ፓውደር እቺን ታክል አንድ ላይ ማድረግ ማለት ነው። እስኪ በቃ ያክል። እዚህ ጋር ደግሞ ቆንጆ በርበሬ የምትመጥኑትን የምትፈልጉትን መጠን ያክል መጨመር ትችላላችሁ። እንዲያቃጥል ከፈለጋችሁ በብዛት እንትን የሚል ከሆነ ደግሞ እንደ መጠናችሁ ማለት ነው። እና ይህንን አንድ ላይ መቀላቀል ነው የሚደረገው። እንቀላቅለዋለን። ይህንን የማደርገው ሚክስ ስለሚሆን ነው። አንድ ላይ ይሄ ራሱ በጣም ብዙ ነው አትክልቱ። እንቁላሉ እንትን የሚሰብርና እነዚህ እንቁላሎች ያው የሚገዛ ከውጭ አይደለም፣ በጣም ትንሽ ናቸው። የሀበሻ ዶሮ እንቁላሎች ናቸው። ለማንኛውም ወደ አሰራሩ እንሂድ። እንቁላላችንን በደንብ ከመታ ነው በኋላ ያው እንደፈለጋችሁ እንትን ማለት ትችላላችሁ። ግን እንቁላሉን ከመታን በኋላ ቃሪያችንን እንጨምራለን ማለት ነው። እዚህ ጋር ያዘጋጀነውን ቃሪያ አንድ ላይ እንቀላቅለዋለን። ያው ቤተሰብ እንግዲህ ሽንኩርቱን ቃሪያችንን አንድ ላይ ቀላቅለነዋል። አሁን መቀላቀላችን ይበቃል። ምክንያቱም የጨመርናቸው ቃሪያዎች አንድ ላይ አንድ አይነት እንዳይሆኑ ማለት የተለያየ ከለር ብቻቸው እንዳይሆን እንቀላቅለዋለን። እንዲሁም ደግሞ ቅመሞቻችን አብረው እንዲቀላቀሉ መቀላቀል ነው እንደዚህ። ሁሉንም ግብአቶች ስለጨመርን አሁን የሚያስፈልገን ኦሊቭ ኦይል ብቻ ነው። ይህን የሚያክል ኦሊቭ ኦይል ጨምር ያለው። አሁን ወደ ጋዛችን እንገባለን። ዘይታችን በደንብ መጋሉን ካረጋገጥን በኋላ ያዘጋጀነውን የኦምሌት አሰራር እንዴት እንደሆነ አይታችኋል፣ እንዴት እንደተዘጋጀ። ይህንን መጨመር ነው ቀጥታ ወደ እንትናችን ማለት ነው። ወደ መጥበሻችን እንጨምራለን። ከዚህ በኋላ ጋዛችንን በጣም እንቀንሰውና እንዘጋዋለን ማለት ነው፣ እንዳይበዛ ወይም ደግሞ እንዳያር። እሺ ቤተሰብ እስኪ እንየው። በስመ አብ ሲያምር ንፍትፍት ብሎ ድንቡሽቡሽ ያለ ያው መብሰል አልመብሰሉን እንዲሁ ማዘጋጀት ይችላል። ግን መገልበጣችን መገልበጥ አለበት እንዲህ ማለት ነው። እኔ ከፍዬ ነው የምገለብጠው። ከፍዬ እገለብጠዋለሁ። እናንተ ደስ እንዳላችሁ። መጥበሻችሁ ትንሽ ከሆነች እንዲሁም መገልበጥ ይቻላል።
እንትን ሳትቆራረጥ እናንተ እንደዚህ እየቆረስኩ እገለብጠዋለሁ። ያው እንግዲህ በዚህ አይነት መልኩ ገልብጬዋለሁ። እናንተም እንደዚህ ገልብጣችሁ ማብሰል ትችላላችሁ። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ትወዱታላችሁ ብዬ ተስፋ ስለማደርግ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ለቤቴ አዲስ የሆናችሁ ፕሊዝ ላበረታታችሁኝ፣ እኔም ከእናንተ ጋር አብረን እንቀጥላለን ማለት ነው። እያያችሁ ነው። በጣም ነው የሚያምረው። የት እንደሚያምር ልነግራችሁ አልችልም። እስኪ እንቅመስ አብረን። እርግጠኛ ነኝ ትኩስ ስለሆነ በጣም የሚያቃጥለው ነው። ዋው ዋው! በጣም የሚጣፍጥ። ይህንን በሳንድዊች ወይም በፈለጋችሁት መልኩ መጠቀም ትችላላችሁ። አብረን ስለቆየን ከልብ አመሰግናለሁ ውድ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እኔም ማበረታታችሁን እንዳትረሱ። ከልብ አመሰግናለሁ። መልካም ቆይታ ይሁንልን። መልካም ቀን ለሁላችሁ።